የአርባ ምንጭ ቆይታ አንስ ባጭሩ ነገር በጣም አሪፍ ነበር። አርባ ምንጭ በጣም ደስ የሚል ጊዜ ነበር። በርከት ያሉ ቦታዎችን ጎብኝተናል። ከዚህ ውስጥ በጣም የሚያምረው የዶርዜ ቪሌጅ በጣም የሚያምር ቆይታ ነበረን። ከዛ መልስ አርባ ምንጮችን ጎብኝተናል። አጠቃላይ ቆይታችን በጣም አሪፍ ነበር። የአርባ ምንጭ ቆይታ በጣም ቆንጆ ነበር። ብዙ ሀገሮችን አውቃለሁ፣ ግን እንደዚህ አይነት ቆንጆ ሀገር አይቻልም። አርባ ምንጭ ይለያል ካለው ላይ ሲጨመር ጥሩ ማለት ነው። ስለዚህ የአርባ ምንጭ ቆይታችን እጅግ በጣም ተደስቻለሁ። አርባ ምንጭ በትንሹ ኢትዮጵያ ያየበት ልዩ ቦታ ነው። ከዶርዜ መንደር ጀምሮ ማለት ነው። በጣም ደስ የሚል ጊዜ ነበር። አዞርባታ ላይ አይተናል። አርባዎቹ ምንጮች አይተናል። ጫካውን አይተናል። በጣም ያምራል። እናመሰግናለን። የወርቅ ወይ የአርባ ምንጭ ቆይታሽ እስቲ ባጭሩ? አርባ ምንጭ በጣም ደስ የሚል ታይም ያሳለፍ ነው። ሞር ደግሞ ዶርዜ ቪሌጅን በጣም ወድጀዋለሁ እና ቶሎ እንደምመጣ ተስፋ አደርጋለሁ። እናመሰግናለን። የአርባ ምንጭ ቆይታን አርባ ምንጭ በጣም ደስ የሚል ቆይታ ነበረን። በጣም ነው ኢንጆይ ያደረኩት። እኔ መጥቼ አላውቅም ከዚህ በፊት እና ከስፔሻሊ የዶርዜ ቪሌጅ ትናንት የነበረን ቆይታ በጣም አሜዚንግ ነበረ። ህዝቡ በጣም የሚገርም የሚያስደስት ባህል ያለው የዋህ ህዝብ ነውና በጣም በዚህ አጋጣሚ ወዳችኋለሁ። አጠቃላይ ቆንጆ ትሪፕ ነበረን። በጣም አሪፍ ጊዜ ነበር። እናመሰግናለን። ፍሪታ በጣም አሪፍ ነበረ። ደስ ይላል። ስመጣ የመጀመሪያ ጊዜ ነው እና ድጋሚ እንድመጣ አሪፍ ጊዜ ነው ያሳለፍኩት። እናንተ መታችሁ ተዝናኑላት። እናት የአርባ ምንጭ ቆይታሽን ባጭሩ? የአርባ ምንጭ ቆይታዬ በጣም የሚገርም በጣም አስደሳች ነበረ። እኔ አርባ ምንጭ የመጀመሪያ ጊዜ ነው ስመጣ። የመጣሁትም ደግሞ ከፍሪታ ትራቭል ጋር ነበረ። የሚገርም ጊዜ ነበር ያሳለፍነው። በመጀመሪያ ቀን ዶርዜ ቪሌጅ ሄደን የሚገርም ኤክስፒሪየንስ እኔም አብሮኝ እንደመጡን ጓደኞቼ በጣም በሚገርም ኤክስፒሪየንስ አሳለፍን። ማታ ካምፕፋየራችንን አድርገን ራታችንን በላን። በሁለተኛ ቀን ደግሞ አርባዎቹ ምንጮች እንዲሁም ደግሞ አዞርባታ በተጨማሪ ከተማው ላይ አሉ የተባሉ ሪዞርቶችን ዞር እያልን በመጎብኘት ላይ እንገኛለን። ትራቭል ዊዝ ፍሪታ በየ15 ቀኑ አርባ ምንጭ መጎብኘት ለምትፈልጉ እንግዶቻችን ስለምታዘጋጅላችሁ ታች በምናስቀምጠው ስልክ ይደውሉ። መልካም ምሽት። ትራቭል ዊዝ ፍሪታ። Iginso sekidi atogesi shaketidi sikora muzesi gamona idatti dai wadoro ishetena mi shappe daro tumata haisi tumata haisi tumata ehamaya lembolena ehamaya lembolena ehamaya yidres lemwadish lawasawa fikre takushena tamu tabor dres bagre yettin hagar ትኩሩህን ብትሸሺ እንዴት ሻሸመኔ ትራቭል ዊዝ ፍሪታ ጉዞ ወደ አርባ ምንጭ። አረፋፍደን ስለተነሳን ቁርሳችንን ዘዋይ ላይ ነው የበላነው። ቡና ጠጣን፣ ትንሽ ረፍት አደረግን፣ ቀጠልን ጉዟችንን። በመንገዳችን ለምን ሐዋሳን አናያትም ብለን ሐዋሳ ላይ ወረድን። ትንሽ አረፍ ብለን ቡና ጠጥተን ፎቶ ተነስተን ገብርኤል ተሳልመን ወጣን። ወደ አርባ ምንጭ ቀጠልን። ሙዛችንን እየበላን መንገድ ላይ በጣም ከመሸ ነበር አርባ ምንጭ የገባነው። መሀል ላይ እያረፍን ስለነበር ትራቭል ዊዝ ፍሪታ ዴይ 2 ጉዞ ወደ ጫሞ ሐይቅ አሳ ለመብላትና በጀልባ እየተንሸራሸርን አዞ ገበያን ለማየት። ይሄ በነገራችን ላይ አርባዎቹ ምንጮች ያሉበት ጥቅጥቁ ደን ነው። በደንብ ጎበኛን፣ ፎቶአችንን ተነሳን፣ ቪዲዮ ወሰድን፣ ዋኝተን ምናምን ወጣን። ወደ አዞርባታ ገባን። አዞርባታም እንደዛው ተመሳሳይ አየናን። ከተማ ውስጥ
እየተንሸራሸርን ይሄ በነገራችን ላይ ጫሞ ሐይቅ ያለ የሚጣፍጥ አሳ እንደዚህ በህብረት እየተጎራረስን ያለን የተሳሳቅን የተጫወትን ወደ ጀልባችን ስንገባ የነበረው ፓርት ነው። ጀልባችን ላይ ተዝናናን፣ ፎቶ ተነሳን፣ ቪዲዮ አረግን፣ አዞ ገበያን አየን። Travel with Frita Day 3 ጉዞ ወደ ዶርዜ ነው። እዚህ ጋር በባህሉ መሰረት ባህላዊ አለባበስ አለበስኩን። ከዛ የመንደሩ አስጎብኚ ስለ ጋሞ ዶርዜ ያንዳንዷን ባህል፣ ቤት አሰራር፣ ሽመናን ለወንዶቹ እንዴት እንደሚሰራ ሰርቶ እንዲያሳዩ አድርጎን፣ ሴቶች ደግሞ ጥጥ ፈተላ፣ ከዛ ያንዳንዱን ምግብ አሰራሪ ባህሉን አሳየን። ፎቶ ተነሳን፣ ቪዲዮ አደረግን። ስለ አርባ ምንጭ ቆይታችሁ የሆነ ነገር በይ። ከመጀመሪያው ቀን ጀምሮ እስከ መጨረሻው ኦልሞስት አንድ ቀን አለን እስከ መጨረሻው የሚገርም እና በየ15 ቀን ደግሞ ስለሚዘጋጅ ፍሪታ ጋር አይቀርም ወይሳ አርባ ምንጭ እዚህ ጋር ያብሌ ጨንዶ ንድሬ ጋሞ ጎፋ ዘፈን እየተዘፈነልን ነበር። ጥቁር የአካባቢ ሶቆጣ፣ ቢጫ ደግሞ ተስፋችን ነው፣ ቀይ ደግሞ የአካባቢ ደሞች ደም ነው እና ሶስቱ ቀለማት ድንጉዛ ተብሎ እንደሚጠሩት ሁሉ ዶርዜ ማህበረሰብን ያስተዋወቀች ጀግና እህታችን ስለሆነች ለሷ የምንሰጠው ስም ሎላሼ በጋሞች ባህል የብሔር ችግር የለብንም። ኦሮሞ አንልም፣ አማራ አንልም፣ ትግሬ አንልም። ሁሉም ሰው ጋር ነው የምንኖረው። ባህል የትኛውንም ባህል አንቅም፣ ማንንም አንገፋም። ከሁሉም ጋር በሰላም ነው የምንኖረው። እዚህ የሚመጣ እንግዳ የራሱን ባህል የማስተዋወቅም የማውራትም የመስፍንም ጨፍሮ የማሳየትም ሼር ነው የምናደርገው ባህል እና መብቱ በደንብ አለ፣ በነፃነቱ አለ።
ትሪፕ ወደ አርባ ምንጭ ባዘጋጀው ጊዜ ሄጄ ያረፍኩበትን ጽድት ያለ አዲስ ሆቴል ላስጎብኛችሁ። ዳሮስ ሆቴል ይባላል። ዳሮስ ማለት በእኛ በጋሞኛ ቋንቋ እንብዛ ማለት ነው። ከዛ ሪሴፕሽኗ ደስ በሚል ሁኔታ ተቀብላኝ የሩሜን ቁልፍ ሰጠችኝ። በስማም የሩሙ ውበት ድካሜን አስረስቶኝ ቤተሰቦች ጋር ያረፍኩ አይነት ስሜት እንዲሰማኝ ነው ያደረገኝ። በጣም ነው የሚያምረው። ስቲል የአርባ ምንጭ ልጅ ሆኜ በሄድኩ ቁጥር አዲስ ስሜት እንዲሰማኝ ነው የምታደርገኝ አርባ ምንጭዬ። አየኋት። ከዛ ሻወሬን ወሰድኩኝ። ጽድት ብዬ ልብሴን ቀይሬ ቁርሴን ልበላ ወደ ሬስቶራንት ወረድኩኝ እና የምፈልጋትን ነገር ላጥላጥ አድርጌ አንስቼ የማይቀረው ነገር ምንድን ነው እንደ አርባ ምንጭ ልጅነቴ በፍራፍሬ እንደማደጌ መጠን ጁሴን ወሰድኩኝ። ጁሴንም ጥጥት ቁርሴንም ጥርግ አድርጌ ብልት አድርጌ ከዛ ወደ ሩፍቶፕ አሉና ወደ ሩፍቶፕ ወጣሁኝ ፀሐይ ለመሞቅ። ከዛ ደግሞ ቲሜ ጋር ምሳ ሰዓት ደረሰ። ምሳ ልንበላ ወረድን። ጥሬ ስጋ አላቸው፣ ስጋ ቤትም አላቸው። ይሄ የዘለልኩት ፓርት ቴራሱ ነው። ሩፍቶፑ ቅድም ያልኳችሁ በጣም ነው የሚያምረው። ይሄ ደግሞ ስጋ ቤቱ ነው። ከዛ ይሄ ደግሞ ሎቢው ነው። ቀኑ ሙሉ ቁጭ ብላችሁ ብትውሉበት ማይሰለች ቦታ ነው። ይሄ ደግሞ ኮፊ ሴሪሞኒ ቦታ ነው። ከዛ ይዤ ለማስጎብኘት ይዤ ከሄድኩት ቲም ጋር